ሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ሁሉ ሰላም ሁሉ አማን ነው አልሐምዱሊላህ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሰው ዘር በሙሉ የተመኘው እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። እናንተም ላይክ እያደረጋችሁ በላይክ ጀምሩት ማለት ነው እስከ መጨረሻው በማየት እንዲሁም አዲስ የሆናችሁ ለቤቴ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የምታበረታቱኝም ከልብ ነው ማመሰግነው የኔ ውድ እህትና ወንድሞቼ። ዛሬ እንግዲህ የመጣሁበት ስለ ቤቲ ስለ ኦሊ ነው ማወራው ማለት ነው። ኦሊ ትንሽ አናዶኛል ማለት ነው። በጣም ድርቅ ይላልና በጣም ክርክር ነገር ይወዳል። እንግዲህ በጣም ተናድጄ እንደ ሴት በቃ በጣም ተሰምቶኝ ትላንትና በቤቲ ቪዲዮ ሰርቼ ነበረ። እንደኔ ርር ትክን ያለ ደግሞ የኤሚር ጓደኛ ኤሚርን ካላገኘው ኤሚርን ማውራት አለብኝ ብሎ እሳት ለብሶ እሳት ጎርሶ አሚርን ያፈላልጋል። ኦላይ ያገኘዋል እና ልጁ የሚፈልገው እንግዲህ ኤሚርን ለማውራት ነው እንጂ ሌላ የመደባደብ ምናምን ሌላ ቂም የለባቸው። ግን ኦሊ የበለጥ ልጁን አትናደድ ተረጋጋ ምናምን እያለ የበለጥ ልጁ ኦቨር እንዲናደድ አደረገው ማለት ነው። በንዴት ጨመረለት እና አንዳንድ ጊዜ የሆነ ወዝ የሌለው ክርክር በጣም ያናድደኛል ማለት ነው። እና ትንሽ እሱ አበሳጨኝ። ኦሊ ችኩል ነገርም እና የሆነ ድርቅ ማለት ነገር ይወዳል። ባለፈው ለሰይድ ቲኬት ገዝቶ እንደሰጠው ሁሉ ማለት ነው። እና ኦሊዬ እንግዲህ በጣም ይቅርታ ዛሬ ፍትፈታ ላይ ነኝ ማለት ነው። ልጅነትም ስላለው ነው። በነገራችን ላይ እንግዲህ ቀጣይ እንጠብቃለን። ኤሚርን አግኝቶት እንግዲህ ምን እንደሚያወራው ማለት ነው። ያው የታወቀ ነው። እዛ ጋር ታማ በተኛችበት 3 ሰዎች ናቸው ልጅቷ ላይ ሲቀልዱ የነበረው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ሞቤዛ ጋር አልፈልጋትም እስከምትድን ነው ይላል። እዚህ ጋር ያለችዋ ሴት ደግሞ እኔ እና እሱ እንደምንጋባ የሱ ፍቅረኛ ለመሆኔ ምን ባረግልሽ ታምኛለሽ? የሰው ልጅ ጁስ ይዞ ሙዚ ምናምን ፍሩት ነገር ይዞ ሄዶ ይታመመ የሚጠየቀው እንጂ እንደዚህ አይነት በቁስል ላይ ቁስል በስብራት ላይ ስብራት እኔ በምን አይነት አቅል ነው? እኔ እነዚህ ልጆች ግን ጤነኛ ናቸው? ዛሬ ደግሞ የተሰራው ምንድነው? ሄዶ ነበረ ከሆስፒታል ሲሄድ አቶ አሚር ከሆስፒታል ወጣለች ይለዋል ዶክተር። ከዛ ነሞቤ ቤት ሄዳል። ከዛ ይዘዋት እነሱ ወደ ሌላ ሐኪም ቤት የተሻለ ስለተጠቆምን ወደዛ ይዘናት ልንሄድ ነው ይላሉ። እነሱ ደግሞ ወደ ነበረችበት መመለስ አለባት ይላል። ሄድ ወደ ፍቅረኛ አንተ ተወዳታለህ ወይ ሲባል አሁንም ትፈልጋታለህ ሲባል ኤሚር ግዴታ እሷን ለመርዳት እሷን ማፍቀር አለብኝ ያለ። ሙባረክም ደገመው እኔ አሁንም ከጎኗ ያለሁት እስከሚሻላት እንጂ የራሴን ህይወት ነው የምኖረው። ታውቃላችሁ በዛን ሰዓት እሷ ምን እንዳደረገች? 2 ጆሮዋን ነው የያዘችው ማለት ነው። እውነት በጣም ነው ያዘንኩት ዛሬ ራሱ ማለት ነው። በጣም ነው ያሳዘነችኝ እውነት ለመናገር። ኧረ በፈጣሪ እንደዛ ታማ አንዴ ወሰድ አንዴ መለስ እያደረጋት እንግዲህ አናቷንም ስለመታት የተዛባ ነገር አለ መሰለኝ።
እንደዛ እንኳን እየሆነች እነሱ የሚያወሩት ስለ ራሳቸው ነው። በዚህ ልክ ሰልፍሽ መሆን በጣም ጥሩ አይደለም፣ በጣም ጥሩ አይደለም። ወይም ከመጀመሪያው አረጋግጠህ መግባት ነበረብህ። ከገባ ደግሞ ሶብር አድርገህ ሁኔታው እስከመጨረሻው ድረስ መታገስ ነበረብህ። አሁንም ደግሞ ቀለበቱ ስታወልቅ የተፈጠረውን እንኳን ካየ በኋላ አሁንም እፊቷ ባታወራ ደስ ይለኛል ማለት ነው። ምክንያቱም በቃ ከዚች ልጅ ጋር መኖር አይፈልግም አይደለ? የሆነ የተዛባ ነገር አለ፣ ትክክል አይደለም፣ ይሄ ህይወት ለእኔ የሚገባ አይደለም ብሎ እንኳን ካሰበ ቀለበቱ ሲመልስ እንግዲህ እንደዛ ከወደቀች እንደዛ አይነት ችግር ከደረሰባት ይሄ ተጠያቂ ነው እኮ ተጠያቂ ነው። በስነ አይንሽን ጨፍኝ ብሎ ሰርፕራይዝ አድርጎ ይሄ ከዚህ በፊት ያደረኩልሽ ቀለበት ብዙ ችግር አለበት መታደስ አለበት ምናምን ብሎ ነው ከጣቷ ላይ አውልቆ ለኤሚር አንተ አድርግላት እኔ አልፈልጋትም ያለው። በጣም ኃይለኛ ስብራት ነው በነገራችን ላይ። ይሄም እሺ ሆነ አለፈ አይደለ? አሁን እንኳን እኔ አሁንም አልፈልጋትም የሚለውን ነገር ቢያውቁ ቢያንስ ማውራት ካለባቸው ኤሚርና ሙቤ ለብቻቸው ቁጭ ብለው ቤቲ የሌለችበት ቤቲ እስከሚሻላ ድረስ ሁለቱም ትሪት እያደረጉ ወደ ራሷ እስከምትመለስ የተሻለ ወደ ተሻለው ጤንነቷ ወደ ነበረው ጤንነቷ እስከምትመለስ ድረስ ሁለቱም ማውራት። አሚር እንግዲህ ለአሚር ብሎ ሙቤ የተዋትም ሊመስለው ይችላል። ኤሚር ራሱ ማለት ነው እየፈለጋትም ቢሆን ግን ሙቤ ደግሞ እየወደዳት እሷም ሙቤን እየወደደችው ይሄን ነገር ብሎ እሱን ማረጋገጥ ካለበት ሁለቱም በተረጋጋ መንገድ ቤት የሌለችበት እንደዚህ አይነት ነገር ራሱ ቢያወሩ ቢወያዩ ቤት ሳትሰማ፣ ምክንያቱም አሁን ከራሷ ጋር ስላልሆነች ማለት ነው። ከዛ ወደ ራሷ ጤንነት ከተመለሰች በኋላ ደግሞ ቁጭ ብለው ደግሞ ሶስታቸው እንደ ትልቅ ሰው በጠረጴዛ ዙሪያ አውርተው የሚሻለውን መምረጥ ነው። እቺ ታማ ባለችበት ያም ተነስቶ እኔ እሷን ለመዳር ግዴታ ማፍቀር አለብኝ እንደ እሷን ይሄንኛው እኔ እኮ እስከሚቻላት እንጂ የራሴን ህይወት ነው የምኖረው አልፈልጋትም። እዛ ጋር የሆነ ሳምበድ ተነስቶ ከሆነች በሆነች ሴት የሆነች ሴት ጋር ልጅ ተያይዞ መምጣት ተዋወቂያት እንዴ! ይሄ የመግደል ሙከራ ነው እየተደረገባት ያለው ልጅቷ። እውነት በጣም ነው ያሳዘነች። እኔ እኮ ወዴት ልሄድ አለች እኮ። ይሄንኛውም እንደዛ ይላል ከጀርባዋ፣ ይሄንኛው ከፊት ለፊቷ እንደዛ ይላል። እኔ እኮ እናቴ ስልክ ብታነሳልኝ እኮ እናቴ ጋር ሄድ ነበረ፣ ወዴት ልሄድሽ አለች። በጣም ያሳዝናል። እውነት በጣም ነው የሚያማው እና በጣም አዝኛለሁ እውነቱ ስነግራችሁ። በስተመጨረሻም እንግዲህ ሻንጣ ሊያመጡ ነው የሄዱት። እኔ እናንተ እንጥፋ ብላ እንግዲህ አብረው ጠፍተዋል ማለት ነው። ጠፍተዋል ነው የሚባለው። ከሀገር እንውጣ ሲላት ነበር። ካሉበት ከተማ ወደ ሌላ ከተማ ለመሄድ ነው መሰለኝ ከሀገር እንውጣ ሲላት የነበረው። በጣም ያሳዝናል። እንደምትወደው ያስታውቃል እኮ ኤሚር ጋር ፍቅር እንዳለ ያስታውቃል። እኔ እንደዚህ ኩኝ እኮ አልነበረም አንተ ጋር የምመጣው ትለዋለች። ያኔ ዝናብ ደብድቧት በፊት ሆና ምናምን እንደዛ ሆና ራሱ ከኤሚር ጋር መሆኗን አልወደደችውም እና ለሱ ያላትን ቦታም እዛ ጋር ማየት ይቻላል። ለሱ ያላትን ፍቅር ማየት ይቻላል። እኔ እንኳን ተገስ መጣ እንደዚህ ኩኝ አልነበረ መጣው ነገ ልብስ ትገዛልኛለህ አይደል ምናምን ትለዋለች። እና ፍቅር እኮ አለ፣ ሁለቱም ጋር እኮ ፍቅር አለ። ግን የሚናገሩበት ከዚህ ነገር ላይ የሆነ አንዳንድ ወንዶች ምንድነው የሚያደርጉት? እወድሻለሁ የኔ ንግስት የኔ ምናምን ካንቺ ውጪ ምናምን እንዳንቺ እንደ ያልኳት ያፈቀርኳት በህይወቴ በዘመኔ ብሎ በቃ ቶፕ ላይ ይሰቅላትና ከዛ የሆነ ነገር ሲመጣ በዛው ባለችበት እንደሰቀላት ነው መርዶዋ የሚነግራት። ከዛ ምንድነው የምትሆነው? በሰቀላት ልክ ወርዳ ትፈጠፈጣለች፣ ለቋት ሲሄድ ማለት ነው። ምክንያቱም እዛ ጋር ቶፕ ላይ እንድትቀመጥ ያደረጋት የሱ ፍቅርና የሱ እምነት
ነው እዛ ጋር እንድትቀመጥ ተረጋግታ ተደላድላ እንድትቀመጥ ያደርጋት። ያንን የሚደት ሊኬደ ነጥቆ ሲሄድ ወርዳ ነው የምትፈጠፈጠው ሴት ልጅ ብዙ ጊዜ። ምክንያቱም እምነቱ ስላለ ማለት ነው፣ አምናበታለች። ለዛ በጣም ትጎዳለች ማለት ነው። ብዙ ጊዜ እዛ ላይ የሚሰቅሉ ወንዶችን ተጠራጠሯቸው። ድንገት ጥሏችሁ ቢሄዱ ወርዳችሁ እንዳትፈጠፈጡ። እነሱ ቢሰቅሏችሁም እንኳን እናንተ መሰቀል የለባችሁም። ገባችሁ አይደለ? 100% ድረስ ቢወስደውም እንኳን የእናንተን ፍቅር ቢያሳያችሁ እናንተ 25% በቂ ነው ማመን። ያውም በጣም በዛ። ወንድ ልጅ ማመን ከባድ ነው። አትመኑ፣ ትጎዳላችሁ ማለት ነው። የኔ ውድ እህትና እህቶቼ፣ ወንድሞቼ አሁን ለነገሩ ሴቶቹም ወንዶችን እየበደሉ ነው። ነገር ግን እንደ ሴቶቹ የሚሆን የለም። ሴት ልጅ በጣም እየተበደለች ነው። ሁሉም በቃ ነፍሴ ሆኗል። የተሻለ ሲያገኝ የገባውን ቃል ያፈርሳል። የተሻለ መስሎ የሚታየው ነገር ራሱ ከሆነ የተሻለ መሆኑን እኮ እርግጠኛ እኮ አይደለም እኮ። ግን የተሻለ ነው ብሎ እንኳን በቃ ዝም ብሎ እንዲሁ ካሰበ ገብቶ ሲያውቁ የተሻለ ላይሆን ይችላል። እስከ ማረጋገጥ ድረስ ራሱ አይሄድም ሲከረበት ማለት ነው። በዛን ሰዓት የምትጎዳዋ ሴቷ ስለሆነች ሴቶችዬ የራሳችሁን ጠብቁ። አትመኑ፣ የምትባሉትን ሁሉ አትመኑ፣ የምትነገሩትን ሁሉ አትስሙ፣ እንዳትጎዱ ማለት ነው። እና ቤቲ በጣም ተጎድታለች። እጅግ በጣም ነው የተጎዳችው። እኔ እንዳውም እናቴ ስልክ ብታነሳልኝ እኮ ወደሷ ሄድ ነበረ ምናምን ስትል ጆሮዋን ይዛ ከለቀቀችው በኋላ የነሱ ወሬ በጣም ሲያስጠላ ስለነበረ ወዴት ልሄድ ስትል ትላንት ስላችሁ ነበር። አሁን ላይ ባዶነት፣ ብቸኝነት ይሰማታል ስላችሁ ነበር። እና ያ ነገር ነው የተሰማት ዛሬ የገለጸችውና በጣም አዝኛለሁ። አሁንም የምለው በሴት ልጅ ላይ አትቀልዱ፣ በሴት ልጅ ሞራል ላይ አትረማመዱ። ነገሮች እንኳን ማይሆን ከሆነ ቀስ ብላችሁ አረጋግታችሁ አድርጉት ስላለው ከወደዳችሁት ኮመንት ላይ ያሳውቁኝ፣ ላይክ አድርጉልኝ፣ እስከመጨረሻ ቪዲዮን በማየት አበረታቱኝ። አዲስ የሆናችሁ ለቤቴ ሰብስክራይብ ያደረጋችሁ አበረታቱኝ። ከልብ ነው አመሰግናችሁ። ሰላም ለሀገራችን እመኛለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱና